በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለጾመ ሐዋርያት በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐዋርያት ጾም የእኛም ጾም ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። የሐዋርያትን አስተምሮ የምንከተለው ቅድስት ቤተ ክርስቲያን ሁሉ በሥርዓት እንዲሆን ስለሚገባ ለጾምም ሥርዓትን ሰርታለችና በዚህ መሠረት 7 የዋጅ አጽዋማትን አውጃለች። ከእነዚህም መካከል ጾመ ሐዋርያት ወይንም የሐዋርያት ጾም ወይንም በተለምዶው የሰኔ ጾም እየተባለ የሚጠራው አንዱ ነው። ይህ ጾም ቅዱሳን ሐዋርያት የሥራቸው መጀመሪያ አድርገው ስለ ጾሙት አስቀድሞ የጴንጤቆስቴ ጾም ወይንም የደቀ መዛሙርት ጾም ይባል ነበር። ከኒቅያ ጉባኤ በኋላ እስከ ዛሬም የምንጠቀምበት የሐዋርያት ጾም የሚለውን ስያሜ አግኝቷል። ሐዋርያትም የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲጾሙ ስላስተማራቸው ነው። ቅዱስ ማቴዎስ እንደጻፈው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድን ነው ብለው በጠየቁት ጊዜ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜ እንደዚሁ ይጾማሉ። ይህም በማለት እንዲጾሙ አዟቸዋልና። ይህንን አብነት በማድረግ ሐዋርያት ወንጌልን የሚሰብኩትን ዲያቆናትና ቀሳውስትን የሚሾሙበትን በጾም በጸሎት ነበረ። የሐዋርያት ጾም በ3ኛው መቶ ክፍለ ዘመን በተጻፈው በመጽሐፈ ዲድስቅልያ በ4ኛው መቶ ክፍለ ዘመን
በተጻፈው መጽሐፈ ቀሌምንጦስ እንዲሁም ቅዱስ አትናቴዎስ ለንጉሥ ቆስጠንጢኖስ በጻፈው መልእክት ላይ ተብራርቶ ይገኛል። ስለሆነም መጽሐፍ ቅዱስን ሰፍረውና ቆጥረው ባስረከቡን ሐዋርያትን አበው መሠረት በማድረግ የኦርቶዶክሳዊት ቤተ ክርስቲያን ምዕመናን ሁሉ የመታዘዝ ምልክት የሆነ የሐዋርያት ጾምን እንጾማለን። ቀደምት የቤተ ክርስቲያን መጻሕፍት እንደሚያስረዱት ቅዱሳን ሐዋርያት ከጌታችን ዕርገት እስከ 50ኛው ቀን ለ10 ቀናት ድረስ በጾምና በጸሎት ቆይተዋል። እነዚህም 10 ቀናት የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ያለ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ወላጆች እንደሌላቸው ልጆች አልተዋችሁም። ይህንንም ብሎ የሰጣቸውን ተስፋ እየተጠባበቁ ነበር። ይህንንም ጾም በመጾም ሐዋርያት ጸጋ መንፈስ ቅዱስን ለመቀበል ራሳቸውን አዘጋጅተውበታል። ዛሬም ካህናት ክህነትን ከመቀበላቸው በፊት አዳዲስ ተሿሚ ከጥምቀት በፊትም እንደዚሁ ክርስቲያኖች ሁሉ ቅዱስ ሥጋውንና ክቡር ደሙን ከመቀበላቸው በፊት የሚጾሙት ይህንን አብነት አድርገው ነው። የመንፈስ ቅዱስ ጸጋ ለመቀበል ራሳችንን በመጾምና በመጸለይ ማዘጋጀት ያስፈልገናል። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ጾምን የአገልግሎታቸው መጀመሪያ አድርገውታል። ሐዋርያት የመንፈስ ቅዱስ ጸጋ ከተቀበሉ በኋላ የጾሙት ስለ 2 ዓላማ ነው። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ሲሆን፣ ሁለተኛው ደግሞ በዓለም ሁሉ ዙረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ስለዚህም መንፈሳዊ አገልግሎትና ስግደት እንደዚሁም ስብከት የዚህ ጾም አኳር ነጥብ የሆኑት ናቸው። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስን አብነት አድርገው ነው። እርሱ በማየ ዮርዳኖስ በደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንጦስ ሂዶ በዚያም 40 መዓልት 40 ሌሊት ጾሟልና እነርሱም ደግሞ ኃይል ይሆናቸው ዘንድም ጸጋ መንፈስ ቅዱስን በባለ ጰራቅሊጦስ ዕለት ከተቀበሉ በኋላ ጾምን የሥራቸው ሁሉ መጀመሪያ አድርገዋል። አንዳንድ መዛግብትም በመጀመሪያዎቹ ዘመናት የሐዋርያት ጾም የሚጀምረው ከጰራቅሊጦስ 1 ሳምንት በኋላ ነበርም ይላሉ። ከዚያም በ258 ዓመተ ምህረት ከባለ ጰራቅሊጦስ እስከ ሐዋርያት በዓልም ሐምሌ 5 ድረስ እንደዚሁ አባቶቻችን ደነገጉ በማለት ያስረዳል። ይህም የተደነገገው የቅዱስ ጳውሎስና ቅዱስ ጴጥሮስ በኔሮን ቄሳር በሮማ አደባባይ ሰማዕትነት የተቀበሉበትን ዕለት አብሮ ለማሰብ እንዲረዳን ነው በማለት ያጠነክሩታል። መጽሐፈ ዲድስቅልያ ደግሞ ሐዋርያት 40 ቀን እንደጾሙ ከዚህም በኋላ ቅዱስ ጴጥሮስ እግራቸውን አጥቧቸው ለስብከተ ወንጌል እንደተሰማሩ እንዲሁ ያስረዳናል። መድኃኒታችን ኢየሱስ ክርስቶስ ጾም የፈቃድ ብቻ ሳይሆን ትእዛዝ መሆኑን ለሐዋርያቱና ለሚከተለው ሕዝብ ሲያስተምር ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተ ግን ስትጦሙ በስውር ላለው አባታችሁ እንጂ እንደ ጦመኛ ለሰዎች እንዳትታዩ ራሳችሁን ተቀቡ፣ ፊታችሁንም ታጠቡ፣ በስውር የሚያይ አባታችሁም በግልጥ ይከፍላችኋል ብሏል።
በዚህም ትምህርቱ እርሱ የሚወደው ጾም ምን አይነት እንደሆነና እንዲሁም የማኅበርና የግል ጾም መኖሩን እናንተ ስትጦሙና አንተ ግን ስትጦም ብሎ ለይቶ አስተምሯል። በእግዚአብሔር ዘንድም የተወደደ ጾም እንዴት አይነት እንደሆነ ነቢዩ አስቀድሞ የበደለንን እስራቱን ትፈቱ ዘንድም የቀንበርንስ ጠፈር ትለቁ ዘንድም የተገረፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ ስደተኞቹንስ ድሆች ወደ ቤት ታገባ ዘንድ የተራቆተውን ብታይ ታለብሰው ዘንድ ከሥጋ ዘመድህም እንዳትሸሸግ አይደለምን? ብለው ጽፈዋልና። በቤተ ክርስቲያናችን ትምህርት መቼም የማይጾሙ ወይንም ሁሌም የሚበሉ የሚባሉ ነገሮች አሉ። እነዚህም በጾምም ይሁን እንዲሁ በፍስክ የሚበሉ ወይንም የሚደረጉ ናቸው። ከእነዚህም መካከል የሕያው እግዚአብሔርን ቃል መመገብ፣ ለእርሱና ለቅዱሳኑ እንዲሁ ምስጋናን ማቅረብ፣ መልካም ነገርን መስማት፣ ማየት፣ ማሰብ፣ መናገርና መስራት ይገኙበታል። አንድ ሰው ሁል ጊዜ የእግዚአብሔርን ቃል መመገብ ምስጋናውንም ምግብ ማድረግ ይኖርበታል። ትእዛዙንም ዘወትር በመፈጸም ለአምላኩ ያለውን ፍቅር ሊገልጽለት ይገባዋል። ለዚህ ጾም ሲገባ ምግብ ሁሉ ተክተው የሚገቡ፣ ጾም ሲወጣ ደግሞ ሥጋን ተክተው የሚወጡ አይደሉም። ሁል ጊዜ ሙሉ የሕይወታችን ዘመናችንን ልናደርጋቸው የሚገቡ ናቸው እንጂ። ስለዚህም መቼም የማይጾሙ የተባሉ ከለዚህ መከልከል በራሱ ኃጢአት ነውና። በተመሳሳይ መቼም የማይበሉ ወይንም ሁሌም የሚጾሙ የሚባሉ ነገሮችም አሉ። እነዚህም የኃጢአት ሥራዎችና ወደ ኃጢአትም የሚመሩ ነገሮች ናቸው። ክፉ ማየት፣ ክፉ መስማት፣ ክፉ ማሰብ፣ ክፉ መናገር፣ ክፉ ማድረግና እነዚህን የመሳሰሉ ነገሮች መቼም እንዲሁ መበላትም ወይንም መደረግ የሌለባቸው ስለሆነ ሁልጊዜ ከነዚህ መጾም ያስፈልገናል። በስተት ከነዚህ የቀመሰ ወይንም የበላ ዋናው ጾም ገድፏልና በቶሎ ወደ ንስሐ ሊቀርብ ይገባዋል። እነዚህ በጾም ወቅት የሚከለከሉ፣ የጾም ወቅት ሲያልፍ ደግሞ የሚፈቀዱ አይደሉም፣ በማንኛውም ጊዜ የሚጾሙ ናቸው እንጂ። ይህም እግዚአብሔር ለአባታችን አዳምና ለእናታችን ለሔዋን መልካምና ክፉውን ከሚያውቀው ዛፍ አትብሉ፣ ይህን ሲል መቼም ቢሆን አትብሉ ማለቱ እንደሆነ ያለ ነውና። በጾም ወቅት በፈቃዳችን ሥጋችንን ስለምናደክም መቼም የማይጾሙትን እንዲሁም የበለጠ ልናደርግ፣ መቼም የማይበሉትን ደግሞ የበለጠ ልንከለከል አንችል ይሆናል። ይህ ማለት ግን የጾም ወቅት ሲያልፍ ወደ ነበረበት እንመለስ ማለት አይደለም። በጾም ወቅት የነበሩንን መልካም ነገሮች ከጾም በኋላ ይዘናልና ልንቀጥል ይገባናል እንጂ በጾም ወቅት የተውናቸውን የሚጎዱትን ነገሮች ደግሞ ከጾም በኋላ እንዲሁ መልሰን ልንይዛቸው አይገባም። እንደ ተውናቸውም ልንቀጥል ይገባል እንጂ። ስለዚህም በጾም ወቅት ያለንን ተሞክሮ በማጽናት መቼም የማይጾሙትን መቼም አለመጾም፣ መቼም የማይበሉትን እንደዚሁም መቼም አለመብላት ይገባናል። ይህንንም ስናደርግ የዚህን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል። የእግዚአብሔር ክብር በኋላ ሆኖ ይጠብቀሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል። ትጮኻለህ፣ እርሱም እነሆኝ ይልሃል፣ እንደ ተባለ ይሆንልሃልና። የሐዋርያትን ጾም አንዳንዶች የቀሳውስት ጾም ሲሉ ይሰማል። ይህም የአሰያየሙ ጋር የተያያዘ ብዥታን በመጠቀም ላለመጾም የሚፈልጉ ወገኖች ያመጡት ሐሳብ ነውና፣ ለዚህ ወገኖች የሐዋርያት የሚለውን ቃል ብቻ በመውሰድ ጥንት ይህንን ሐዋርያት ብቻ እንጂ
ሕዝቡ ሁሉ አልጾመውም። ዛሬ ደግሞ በሐዋርያት እግር የተተኩ ካህናትና ቄሶች መጾም አለባቸው፣ የእነርሱ ነው ሲሉ ይደመጣሉ። ብዙውን ጊዜ ቀሳውስት አበክረው ስለሚጾሙትና በሕዝቡ ዘንድም ይህ ስለሚታወቅም ጭምር ነው። ይህ አስተሳሰብም እንዲሁ መጥቷልና። ቤተ ክርስቲያናችን ግን ይህንን የአዋጅ ጾም ጳጳስ፣ ቄስ፣ መነኩሴ፣ ዲያቆን፣ ሰንበት ተማሪ፣ ምዕመን ሳይል በ40ና በ80 ቀን የተጠመቀና ዕድሜው ከ7 ዓመት በላይ የሆነው ሁሉ እንዲጾመው ታውጇል። እኛም እነርሱን ተከትለን በእነርሱ ሥርዓት በመመራት በሐዋርያት ላይ ያደረውን የመንፈስ ቅዱስ ሀብትና ጸጋ በእኛ ላይ እንዲያድርብን በየዓመቱ ጾመ ሐዋርያትን እንዲሁም ሌሎቹን አጽዋማት አክብረን መጾም እንደሚገባን በቀኖና ቤተ ክርስቲያናችን ተወስኗልና። ሐዋርያው ቅዱስ ጳውሎስ በሐዋርያትና በነቢያት መሠረት ላይ ታንጻችኋል እንዳለ በሐዋርያት መሠረትነት ላይ ታንጸናልና እኛ ክርስቲያኖችም የሐዋርያትን ጾም መጾም ይገባናል። የሐዋርያት ጾም ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ስብከተ ወንጌልን ለመፈጸም በሀገሩ ከመሰማራታቸው በፊት በሁሉም ነገር እግዚአብሔር አምላክ እንዲረዳቸው የጾሙት ጾም ነው። እኛም የሐዋርያትን ጾም ስንል ሁልጊዜ በንስሐ ታጥበንና ነስተን ከእግዚአብሔር ጋር ታርቀን ቀሪ ዘመናችንን እግዚአብሔር አምላክ እንዲባርክልንና ሰላም፣ ፍቅር እና ጤና እንዲሰጠን መጾም ይኖርብናል። ይህ የሐዋርያት ጾም በሐዋርያት እግር የተተኩ የቤተ ክርስቲያናችንን አገልጋዮችም አገልግሎታቸው እንዲባርክላቸውና ምዕመናኑ ወደ መልካም ጎዳና እንዲመሩ የሚጸልዩበት ጾም ነውና። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህን ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችንን ለመማጸን ነው። በዚህ ጾም ሐዋርያት ሁሉን ትተው ጌታችንን መከተላቸው፣ ዓለምን ሁሉ ዞረው ማስተማራቸውና ስለ ቅዱስ ስሙ በጽናትና እንዲሁም በጥብዓት መከራን መቀበላቸውን ይዘከርበታል። ምዕመናንና ካህናት የቅዱሳን ሐዋርያትን መንፈሳዊ ተጋድሎ እያሰብን በዚህ ሁሉ በፍቅር እንዲሁ በተዋበ የመታዘዝ ፍርሃት የየራሳችን መዳን እንፈጽም ዘንድ እንዲሁ ታዘናል። ጾምን በመጾም ጸሎትን በመጸለይ ከእግዚአብሔርና በንጹሕ ደሙ ከዋጃት ቅድስት ቤተ ክርስቲያን ጋር ያለንን ፍጹም አንድነት እናጽና። ራሳችንን ከኃጢአት ከበደል አዘቅትም በመታዘዝ የጾምን በረከት ልንቀበል ይገባናል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትምህርት ውስጥም ስለ ጾመ ሐዋርያት የቀረቡ 3 ዓይነት ምሳሌዎችን እናገኛለን። ምሳሌዎቹ በምስጢር የተሞሉ በርካታ መንፈሳዊ መልእክቶችን የያዙ ናቸው። አንደኛው ሚዜዎቹ ሙሽራው ከእነርሱ ጋር ሳለ ሊያዝን ይችላልን የሚለው አረፍተ ነገር በገጸ ንባብ ውስጥ ስለ ጾመ ሐዋርያት የመሰለው የመጀመሪያው ምሳሌ ነው። ሚዜዎቹ የተባሉት እንደ መጥምቁ ዮሐንስ መንገድ የሚጠርጉ የሚያስተምሩና ምዕመናንን ወደ ኢየሱስ ክርስቶስ የሚያቀርቡ ሁሉ ናቸው። ሙሽሪትን ወደ ሙሽራው መውሰድ የሚዜዎቹ ሥራ መሆኑን በአይሁድና በኢትዮጵያውያን ባህል ሲሰራበት የኖረ ነው። ስለዚህ ዋነኞቹ ሚዜዎች ሐዋርያት ናቸው ማለት ነው። እንዲሁም ኢየሱስ ክርስቶስ ሙሽራ ሲሆን ቤተ ክርስቲያን ደግሞ መርዓት ሴት ሙሽራ ትባላለች። ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን ሲል ሚዜዎች ሙሽራውን ለማስደሰት ሲሉ ምንም የሚያሳዝን ነገር ቢያጋጥማቸውስ እንኳን ጨክነው በመቻል ያሳልፉታል እንጂ
በሙሽራው ፊት እንደማያዝኑ እንደዚሁ መጾም ተገቢ ነገር ቢሆንም ሐዋርያት ኢየሱስ ክርስቶስ ከእነርሱ ጋር ሳለ መጾም እንደማይገባቸው ነገር ግን ከእነርሱ ተለይቶ ሲያድርግ መጾም እንደሚጀምሩ ያስረዳል። በዚሁ ምሳሌያዊ ንባብ ውስጥም ጾም በሐዘን ተመስሏል። ጾም እንዲሁ ተድላነቱ ለነፍስ ነው እንጂ ለሥጋ አይደለም። ሥጋ ጾምን እስኪለምድ ድረስ ቅጣት ይሆንበታል። ስለዚህም በጾም ነፍስ ስትደሰት ሥጋ ግን ያዝናል። በዚህ ምክንያት ጾም በሐዘን ተመስሏል። በዚህ ምክንያት ጾም በብዙ የመጽሐፍ ቅዱስ ክፍል ከሐዘን፣ ከእንባ፣ ከጸጸትና ከንስሐ ጋር ተያይዞ ቀርቧል። በሁለተኛ ደረጃ ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀደዱንስ የባሰ ይሆናል። ይህ አረፍተ ነገር ደግሞ ሁለተኛው ምሳሌ ነው። እራፊ ማለት ቅዳጅ ወይንም መጣፊያ ጨርቅ ማለት ነው። የስፌትም ባለሙያ ባረጀ ልብስ ላይ አዲስ ጨርቅ እንዲሁ አይጥፋ እንዲሁም አይስፋ ወይንም አይለጥፍ። ይህም አንደኛ እንዲሁ ግልጥ ጌጥ እንዳይሆን፣ ሁለተኛ እንዲሁም ባሮጌው ልብስ ሲባል አዲሱን ማበላሸት እንዳይመጣና አዲሱ ካሮጌው ስለሚበረታ የባሰ እንዳይቦጨቅ በማሰብ ነውና። በምሳሌው መሠረትም በጣፊ ወይንም በልብስ ሰፊው የተመሰለው ኢየሱስ ክርስቶስ ነው። በአዲስ እራፊ ጨርቅ ምሳሌነቱ የተወከለው ደግሞ ኢየሱስ ክርስቶስ በአዲስ ኪዳን እንድንጾም የሠራልንን ጾም ነው። የተቀደደውና እንዲሁም መጣፊያ የሚያስፈልገው ልብስ ደግሞ የሐዋርያት ሕይወት ምሳሌ ነው። እንደ ምሳሌዎች ሁሉ ሰዎች የክርስቶስ ልብሶች ናቸው። አልባሲውስ ስለ ክርስቶስ መሐይምናንም ሙንቱ እንዲል እንዲህም የክርስቶስ ልብሶችን ምእመናን ናቸው ማለት ነው። ክርስቶስም ለሰዎች ልብሳቸው ነው። ሐዋርያው እናንተ የተጠመቃችሁ ክርስቶስን ለብሳችኋል ብሏልና። ምእመናን የክርስቶስ ልብሶች ናቸው ማለት የክብሩ መገለጫዎች ናቸው ማለት ነው። ልብስ የክብር መገለጫ ይሆናል። እርሱ ደግሞ ለምእመናን ልብስ ነው ማለት ጌጣቸው እንዲሁ ነውራቸውን የሚሸፍንላቸውና ክብራቸውንም እርሱ ነው ማለት ነው። ጾም እራፊ መባሏ ምስጢር አለው። ይህም እራፊ የተለየውን የሚያቀራርብና እንደዚሁም አንድ የሚያደርግ ጾምም የተለያየ ፈቃዷ ያላቸውን ነፍስና ሥጋን አንድ ታደርጋለች። ከዚህም በላይ ከእግዚአብሔር የተለየውን ሰውም አስታርቃ አንድ ታደርጋቸዋለች። ከመንጋውም እንዲቀላቀል ትረዳዋለችና። ባረጀ ልብስም አዲስ እራፊ የሚያኖር የለም፣ መጣፊያውም ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል ማለት አንድ የስፌት ባለሙያ ባረጀ ልብስ ላይ አዲስ እራፊ እንደማያነጥፍ ሁሉ ኢየሱስ ክርስቶስም ለሐዋርያት ሰውነት በኃጢአት ያረጀ ሆኖ ሳለ በመንፈስ ቅዱስ ሳያድስላቸው አዲስ የሠራውን የአዲስ ኪዳን ጾሙን ጹሙ ብሎ ሐዋርያትን አያዛቸውም ማለት ነው። ሰውነታቸውም ሲታደስ ግን ያን ጊዜ ይጾማሉ። ይህ አገላለጥ እግዚአብሔር መንጋዎቹን ሁሉ ያለ አቅማቸው እንዲሸከሙ የማያደርግ አዛኝ ጌታ መሆኑን ያሳያል። እንዴት ቢባል ሐዋርያትንም እንዲሁ ሊፈጽሙት በማይችሉበት ሁኔታ ውስጥም እያሉ እንዲጾሙ አላዘዛቸውምና ፈጣሪ ለሕዝቦቹ መቼ ሕግ መስጠት እንዳለበት እንዲሁም በሚገባ ያውቃል። ለእስራኤላውያን በባርነት ሳሉ 10ቱ ትእዛዛት ያልሰጣቸው ስለዚህ ነው። ቢሰጣቸው ኑሮ ሊጠብቁት አይችሉምና። በባርነት ላይ ሰው የራሱን ነፃነት እስከሌለው ድረስ የፈቀደውንም ማድረግ አይችልም። በታላቅ ታምራት ከባርነት ካወጣቸው በኋላ ግን ሕጉን ሰጣቸው። ስለዚህም ከክርስቲያን ወገን ማንም ቢሆን ከአቅሙ በላይ የሆነውን ነገር ፈጣሪው እንዳዘዘው አያስብ። የታዘዝነው ሁሉ በአቅማችን ልክ እንደሆነ እንመን።
ሦስተኛው ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ይህ ስለ ሐዋርያት ጾም የተመሰለው ሦስተኛውና የመጨረሻው ምሳሌ ነው። በአዲስ አቁማዳ የተመሰለው ሐዋርያት በጸጋ መንፈስ ቅዱስ ሳይታደሱ በፊት የነበራቸው ሕይወት ሲሆን፣ በአዲስ ወይነ ጠጅ የተመሰለው ደግሞ ጌታችን በወንጌል የመሠረተልን ጾም ነውና። የጾም ሕግን የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ደግሞ በጠጅ እንዲሁ ጣዩ በጠማቂውም ተመስሎ ቀርቧል። አዲስ ጠጅ ባረጀ አቁማዳ እንደማይጣል አምላካችን ባልታደሰ ሕይወታቸው ሐዋርያት እንዲጾሙ አላዘዛቸውም። ቀደም ሲልም ሥጋን ለጊዜው ደስ ባለማሰኘቱ እንዲሁም በሐዘንም እንደሚመሰል ተመልክተን ነበር። አሁን ግን በዚሁ ምሳሌ ጾም ነፍስን ደስ የሚያሰኝ በመሆኑ በወይን ተመስሎም አገኘ ነው። ጠጅ ጣዮችን ሲጥሉ ሲያጠምቁ ተመልክታችሁ ታውቃላችሁን? አስቀድሞ ቦታውን ያዘጋጁለታል። ለእግርም ሁሉ እንዳይበዛበት ጥላ እንዳይወድቅበት ይጠነቀቃሉ። እንዳይነፍስበትም ቀን ከሌትም ይተጉለታል። በመጨረሻ ሥራው አልቆ ሳለ ጠጁ ከደረቀ እንዲሁ ከጠነከረ ይላል ብለው ማር ያበዙበታል፣ እንዲሁም ያስገቡበታል። ከላላም ደግሞ ይድረቅ ብለው ጊዜ ይሰጡታል። በጠጅ ለተመሰለ ለጾምም በየአይነቱ ተመሳሳይ ከጥቅም አኳያ ደግሞ በየበለጠ ጥንቃቄ ሊደረግበት ያስፈልጋል። ለጠጅ ቦታ እንደሚዘጋጅለት ሁሉ ለጾምም ሰውነትን ማዘጋጀትና ጊዜና ዕለት ወስኖ እንዲሁ መመደብ፣ በአጠቃላይ ጾምን ማወጅ ይገባናል። ስንዷ እመቤት ቤተ ክርስቲያናችን የአጽዋማት አዋጅ ስላላት እኛ የኦርቶዶክስ ተዋሕዶ ቤተ ክርስቲያን የዚህ ችግር የለብንም። ለጠጅ እግር ሁሉ እንዳይበዛበትና ጥላም ሁሉ እንዳይወድቅበት እንደሚነጠቁለትም እንዲሁ ጾማችን በከንቱ ውዳሴ አጋንንት እንዳይገባበትና ያለ መልካም ሥራ በጾም ብቻ ቀርተው ዋጋ እንዳያንስበት እንደዚሁም እየተጠነቀቅን መጾም ይገባናል። ጠጅ ደረቅ ይላል። ላላ ይድረቅ እንደሚችል እንዲሁም ጾምንም በሕግ ከተሰራልን በላይ ሰዓቱ እንዳይበዛና ከአቅማችን በላይ አልፎ ሰውነታችን እንዳይጎዳ እንደዚሁም የአጽዋማትን ሰዓትም ሳንጠብቅ እንዲሁ ቀርተን መንፈሳዊ ሕይወታችን እንዳይላላ ማዕከላውያን ስፍራም ይዘን በሕገ ቤተ ክርስቲያን መሠረት በጥንቃቄ መጾም እንደሚገባን ይህ ሦስተኛው ምሳሌ ያስረዳናል። ይህ ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ የሚቋጨው አዲሱን የወይን ጠጅ በአዲሱ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ በሚል ኃይለ ቃል ነው። አረፍተ ነገሩ አዲስ የወይን ጠጅ መባል ያለበት በአዲስ አቁማዳ መሆኑን ይናገራል። ስለዚህ ሐዋርያት ሕይወታቸው በጸጋ መንፈስ ቅዱስ ከታደሰ በኋላ በአዲሱ አቁማዳው አዲሱ የወይን ጠጅ ጣሉ በማለት በአዲስ ሕይወት የአዲስ ኪዳን ጾም ጾመ ሐዋርያትን መጾም ጀመሩ። አዲስ የወይን ጠጅ በአሮጌው አቁማዳ ሲጣል ያፈነደዋል። በአዲስ አቁማዳ ሲጣል ግን ያለፈዋል እንጂ ሊያፈነዳውም አይችልም። ስለዚህ ወይኑ አቁማዳው አዲስ የሆኑ እንደሆነ አቁማዳው ወይኑ ደግሞ ያልፈዋል፣ ወይንም ደግሞ አቁማዳው እንዲሁ ያለፈዋል። በዚህን ጊዜ ሁለቱም ይጠባበቃሉ የሚለው ቃል እንዲሁ ይፈጸማልና። ጾምና ሰውነት እንደ ወይንና አቁማዳ ናቸው። ወይንና አቁማዳ እንደሚጠባበቁ እንደሚጠቃቀሙ ጾምና ሰውነትም እንደዚሁ ናቸው። ሰው የጾም ሕግን ሁሉ ቢጠብቅ እንዲሁም ሕግም እርሱን ትጠብቀዋለች ይጠባበቃሉ የተባለውም ለዚህ ነው። ይህንም የሚያስረዳን ይህ ሕጋችንን እንጠባበቃቸዋለን፣ እነርሱም መጠበቅን ይጠብቁናል፣ መጠጊያም ይሆኑናል እንጂ እንደማለት ነውና።
ወይኑ ቆዳውን ማልፋቱ መልካም ነገር ነው። እንዲሁም የለፋ ቆዳ ብዙ አገልግሎት ስላለው ይፈለጋልና ለቀበቶ፣ ለቦርሳ፣ ለጫማና ለልብስ የሚሆን እንዲሁም ለፋፋ ቆዳ ነው። የጾምም ጥቅም እዚህ ላይ ነው። ለልዩ ልዩ አገልግሎትና ጥቅም የሚውል መንፈሳዊ ሕይወት እንዲኖረን እንዲሁ ከፈለግን በጾም የደከመ ሰውነታችን ያስፈልገናል። ቆዳና ማልፋትም ማዘጋጀትም እንጂ ከጥቅሙ ውጭ ማድረግ አይደለም። ሰውነትን በጾም ማድከምም ለመንፈሳዊ ሥራ ማዘጋጀት እንጂ እንዳይሠራ ማድረግ እንዳልሆነ መረዳት ያስፈልገናል። የታሰረ መሬት ለዘር እንደሚመች በጾም የደከመ ሰውነትም ለመንፈሳዊ ጉዞ ይመቻል። ቅዱስ ዳዊት ጉልበቶቼ በጾም ደከሙ ያለውም ለዚህ ነውና፣ ይህንን የመሰለ ምስጢር ያለው እንዲሁ ጾም የሽማግሌ ጾም ከጥንት ያልነበረ እያሉ በመጽሐፍና በቀኖና የሌላ ስም በመስጠት ምዕመናን እንዳይጾሙ ማድረግ የዲያብሎስ ጥልቅ የማስፈታት ዘዴ እንጂ ሌላ ምን ሊሆን ይችላል እንላለን። ስለ መጾም ምክንያት ከመፍጠር እንዲሁ ምክንያት ፈጥሮ መጾም በእጅጉ ይጠቅማልና። የድሃው ድህነት ራሱ ጾም ነው። እንዲሁ ካለ ሌላው ኢትዮጵያዊ ውስጥ መኖር ራሱ ጾም ነው ካለ እንዲሁም ለጾም ክርስቲያን መሆን ሳይሆንብን እንዲሁ ሀገር ወይንም ዜግነት መቀየር ሊያስፈልገን ነው ማለት ነው እንጂ ምዕመናን ይህንን የሽማግሌ ጾም ነው ካሉ ስለ ጾም ማስተማርና ጾምን ማሳየት የሚጠበቅባቸው ሰባኪያን ደግሞ ቃል እግዚአብሔር ይመትር ነደሳት እያሉ ጾም ሽሮ ለመብላት ጥቅስ ከጠቀሱ ጾምን በጽሑፍ እንጂ በሥራ ላናውቃት ነው ማለት ነውና። ሐዋርያት እንደታዘዙት ዓለምን ሁሉ ለማስተማር ከመስራታቸው እንዲሁ ከመሰማራታቸው በፊት መጀመሪያ ያደረጉት ጾም ነው። ሐዋርያት አልጾሙም ማለት ከላይ የተብራራው የኢየሱስ ክርስቶስ ትንቢትና ምሳሌ ሐሰት እንደሆነ መናገር ማለት ነውና። ቃሉ ተፈጽሟል፣ ሐዋርያቱም ጾመዋል። እኛም ጾሙን መጾም እንዲሁ ይገባናል፣ እናስበዋለን። እንዲሁም የምንሠራው በጎ ሥራ ሁሉ ይከናወንልናል። በዚህም ዘንድ ፈጣሪያችን ኢየሱስ ክርስቶስ እንለምነው። መልካም ጾም ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ። እንደዚሁም በኮሜንት ሴክሽናችን ላይ ሁልጊዜ የእናንተን ሐሳብና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩ። አሜን ማለት ይሁንልን ይደረግልን ማለት ነውና። ውድ የተከበራችሁ የማተብ ሚዲያ መርሃ ግብር ተከታታዮች ከዩቲዩብ ባገኘነው መረጃ መሰረት 52% የምትሆኑት የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ይህንን ቻናል እንደምትመለከቱ ያሳያል። ስለዚህም ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሁልጊዜ ስትገቡ እንዲሁም ስትጨርሱ ላይክ በማድረግ
ኮሜንታችሁ ላይ አሜን እያላችሁ በመጻፍ ያላችሁን ድጋፍ እንድታሳዩን እንገልጻለን። ይህንን ድጋፍ ከናንተ የፈለግነው የኛ መርሃ ግብር ከቀደሙት ወራት ጋር ሲነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የናንተ ድጋፍ ስለሚያስፈልገን ይህን ስራችን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልናልና አሁንም የተለመደውን ድጋፋችሁን አድርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።